ሰላም ጤና ይስጥልኝ ውድ የዩቲዩብ ተመልካቾቼ፣ ጌታ አምላክ ጸጋውና ሰላሙን ያብዛላችሁ። እንደምን ቆያችሁ? የጌታ ጸጋ ይብዛላችሁ። ሀገራችን ኢትዮጵያ እግዚአብሔር ሰላም ያርግልን። እውነተኛ የእግዚአብሔርን መገለጥ የቃሉን ጥበብ እውቀትን የምንመራበት ዘመን እንዲሆንልን እመኛለሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ያለው ቃልን አብረን ለማየት እንሞክራለን። የእግዚአብሔር መንፈስ ቅዱስ ያስተምረናል፣ ይመረናል፣ ያበራልናል። ክብር ለጌታ ይሁን። መጽሐፍ ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች እንዲሆኑ ዘንድ ስልጣን ሰጣቸው። ለተቀበሉት ማንን? የእግዚአብሔር ልጅ ኢየሱስ ክርስቶስን ለተቀበሉት አብ ያዘጋጀው ለሰው ልጅ መስዋዕት እንደሆን ያዘጋጀው የሰውን ልጅ ኢየሱስን ለተቀበሉት ምን የእግዚአብሔር ልጆች የመሆን ስልጣን አገኙ፣ ተሰጣቸው ይላል። የእግዚአብሔር ልጅ ለመሆን እግዚአብሔር ያዘጋጀልን፣ እግዚአብሔር ለኛ ያቆመውን ጽድቅ መቀበል አለብን። ይህ ጽድቅ በእምነት ብቻ የሚገኝ ጽድቅ እግዚአብሔር ለሰው ልጆች በሙሉ ያዘጋጀው መስዋዕት ነው ለተቀበሉት። ስለዚህ በኢየሱስ ክርስቶስ አምናችሁ ላልዳናችሁ አንድ የምስራች አለ። ኢየሱስን እንድትቀበሉ። ኢየሱስን መቀበል ማለት ወደ ህይወቴ ማምጣት ማለት ወደ ህይወቴ ማስገባት ማለት ነው። አካሄድና አረማመድ ከሱ ጋር ማድረግ ማለት ነው። በሱ ቃል ምሪት እግዚአብሔር መንፈስ ቅዱስ በሚመራ ምሪት መሆን ማለት ነው። ለዛ ነው ኢሳይያስ በትንቢቱ ምዕራፍ 53 ላይ እንደዚህ ብሎ የሰማነው ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቀ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም። የተቀበሉት እንደዚህ የሆነው የመጣውን የእግዚአብሔር ልጅ ኢየሱስ ክርስቶስን የመቀበል ነው። ለምን ብዙዎች ኢየሱስ ክርስቶስን ያልተቀበሉት አይሁዳውያን ኢየሱስ ክርስቶስን ያልተቀበሉት የገዛ ወገኖቹ አልተቀበሉትም ይላል መጽሐፍ ቅዱስ። የገዛ ወገኖቹ ወደ ገዛ ወገኖቹ ነው ኢየሱስ የመጣው። የገዛ ወገኖቹ ግን አልተቀበሉትም። ለምን? ባየነው ጊዜ ደንግባት የለውም፣ መልክና ውበት የለውም። እንወደው ዘንድ የተጠላ የሕማም እንወደው ዘንድ ደንግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያቅ ነው። መልአክ ሆኖ ውብ ሆኖ ቆንጆ ሆኖ አምሮበት አይደለም የመጣው። በበረት ስለኛ ተወለደ። ሰማያዊው ምድራዊ ሆነ። ሰማያዊ ሊያደርገን እግዚአብሔር ልጅ የሰው ልጅ ሆነ እኛን የእግዚአብሔር ልጆች ለማድረግ። ስለዚህ ይህንን ጌታ መቀበል፣ ይህንን ቤታ ወደ ውስጣችሁ ለእናንተ የሆነውን በመስቀል ላይ ስታዩት ስትመለከቱት ደንግባት የሌለው ስለኛ የተመታው የተናቀው የተዋረደው የተተፋው ይህን ኢየሱስ ክርስቶስን በመቀበል ወደ ህይወታችሁ በዛኔ አይሁድ ብቻ አይደለም ኢየሱስን የሰቀሉት፣ በየዘመኑ በየጊዜው አሁንም ክርስቲያኖች ጭምር ኢየሱስን ይሰቅሉታል። በየጊዜው ኢየሱስን ይሰቅሉታል። እግዚአብሔርን ትእዛዝና በቃሉ ባለመሄድ የእግዚአብሔርን ቃል ባለመስማት ወደ እግዚአብሔር ቃል ባለመመራት እግዚአብሔር ቃል በሚለው መሰረት ባለመሄድ የተናቀ ነው። እኛም አላከበርነው፣ ማንም ያከበረው የለም። በእውነት ደዌያችን ተቀበለ፣ ሕመማችን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን፣ ስለ እኔ መተላለፍ፣ ስለ አንቺ መተላለፍ፣ ስለ እናንተ መተላለፍ፣ ስለ አንተ መተላለፍ ታልፎን የተሰጠው የእኛን ዕዳ ለመክፈል ነው። ምንም ሳይቸግረው የእኛን ችግር እኛ ከእግዚአብሔር በረት ከእግዚአብሔር መገኘት ከእግዚአብሔር ህሉና የራቅን ምን ለማድረግ ነው?
ወደ እግዚአብሔር በረት ለመመለስ ነው። ስለዚህ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ይሁኑ ዘንድ ስልጣንም ሰጣቸው። ክርስቶስን ለሚቀበሉ ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሁኑ ዘንድ ስልጣን ሰጣቸው። ለዛ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያን ልጁ ሰጠ። አንድያው ልጁን የሰጠው ለዚች ዓለም እንዲፈርድ ሳይሆን እቺን ዓለም ለማዳን ነው። ስለዚህ በኢየሱስ ክርስቶስ በሆነው ሕይወት በመቀበል ወደ ኢየሱስ ክርስቶስ ጉያ መሸሸግ አለባቸው። ለዛ ነው ትንቢተ ኢሳይያስ አሁንም በ55 ላይ እናንተ እየተጠማችሁ ኑ ዋይ ያለ ገንዘብ ያለ ብር ያለ ዋጋ ብሉ ጠጡ። ለማይሆን ሰውነት ለማይሆን ነገር ለምን ትደክማላችሁ? ለማይጠቅም ነገር ምንም ለማይሆን ነገር ጊዜያችን ለምን እናሳልፋለን? በከንቱ ለምን ጊዜያችን ይጠፋል? ወደ ክርስቶስ ኑ፣ ወደ ሕይወታችሁ አምላክ ኑ። እናንተ በዓለም ላይ እየተቀዘበዛችሁ ያላችሁት በማይሆን ድካም፣ በማይሆን ነገር፣ በማይሞላው ነገር እያባረራችሁ እየቃዣችሁ የምታድሩ ወደ ኢየሱስ ኑ። ሰላም ኢየሱስ ነው። ሕይወት ኢየሱስ ነው። የሚያሳርፍ ኢየሱስ ነው። ለዛ ነው ማቴዎስ ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክም እየከበዳችሁ ሁሉ ወደ እኔ ኑ። ይሄ ላላመኑት ብቻ አይደለም፣ ላመኑት ጭምር ነው። ዝም ብሎ እየተቀበዘበዙ ላሉት ጭምር ነው። ወደ ኢየሱስ ኑ፣ ያሳርፋችኋል። ኑ፣ ሸክሙ ቀሊል ነው፣ ተሸከም። ኑ ወደ ኢየሱስ። ሕይወትን የሚሰጥ እግዚአብሔር ልጅ ኢየሱስ ነው። ክርስቶስን አላመንም። እንደገና ክርስቶስን ባለማመን እንደገና ሁልጊዜ ክርስቶስን እንሰቅለዋለን። ኢየሱስ ክርስቶስን ሰቀሉ በምንለው አይሁዳውያን ሁልጊዜ እኛ እንወቅሳለን። በእርግጥ አለማመን ባለማመን ብቻ አይቆምም። አለማመን የማያምነውን ይሰቅለዋል። በክርስቶስ ባለማመን ሰው ክርስቶስን በየትኛው ቦታ ጊዜ ይሰቅለዋል። ወንጌላዊው ዓለሙም አላወቀውም በማለት ሁሉን ይወቅሳል። በእርግጥ ስናየው በክርስቶስ የዘር ሐረግ ውስጥ አሕዛብ ስላሉ ክርስቶስ ከአሕዛብ ተወልዷል። ልደቱ መላው ዓለምን ያማከለ ነው። ስለ ክርስቶስ መወለድ በቤተ እስራኤል ብቻ ሳይሆን በቤተ አሕዛብ ተስፋ ነበረ። ለዚህም ነው የሰብአ ሰገል መምጣት ይጠቁመናል። በክርስቶስ ሞት ውስጥ ሊቀ ካህናት ሐናና ቀያፋ ብቻ ሳይሆን ከአሕዛብ ወገን የሆኑ ሄሮድስና ጲላጦስም አሉበት። ለክርስቶስ ሞት እጅ ያለባቸው ሰዎች ማለት ነው። ከእስራኤል ቤትም ወይም ከአይሁድ ቤትም ከአሕዛብም ቤትም ለኢየሱስ ክርስቶስ ተሰቅሎ ለመሞት ለሁሉም እጅ ያለባቸው ማለት ነው። አሕዛብም ተባብረዋል፣ አይሁድም ተባብረዋል። ክርስቶስ እንዲሞት መላው ዓለም ተስማምቷል ማለት ነው። ያም ሄሮድስ፣ ጲላጦስ የታላቁ የሮም ሹመኞች ናቸውና መላው ዓለም ይወክላሉ። በሀገር ውስጥ ችሎት ብቻ ሳይሆን በዓለም አቀፍ ችሎትም ክርስቶስ ይሙት በቃ ተፈርዶበታል። ክርስቶስን አለመቀበል ባለመቀበል አያርፍም፣ ይሰቅለዋል። ክርስቶስን መስቀል ማለት አይነቱ ብዙ ነው። የዕብራውያን መልእክት ጻፊ አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታን የቀመሱትን ከመንፈስ ቅዱስ ተካፋይ የሆኑት የነበሩትን መልካሙን የእግዚአብሔርን ቃል ሊመጣ ያለውን የዓለምን ኃይል የቀመሱትን በኋላም የካዱትን እንደገና ለንስያ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋርዱትማልና ይላል። ይህንን የሐዋርያ ማስጠንቀቂያ ስናየው ብርሃን በርቶልን ሰማያዊውን ስጦታ ቀምሰን መንፈስ ቅዱስን ተካፍለን መልካሙን የእግዚአብሔርን ቃል ሰብከን ወደኋላ ማለትም ሊመጣ ይችላል ማለት ነው። በዚህች ዓለም ላይ አሁን እንደምናየው ማለት ነው። ክርስትና ሁልጊዜ ብርሃንነቱ መጠበቅ አለበት። ብርሃን ለመጠበቅ ዘይቱ መሞላት፣ የማያበራውን ክር ማነቃቃት፣ የሞተውን ክር ገለል ማድረግ ተገቢ ነው። የመንፈስ ቅዱስን ኃይል ዘውትር በቃሉ በጸሎትና በህብረት የመንፈስ ቅዱስን ኃይል ዘውትር በቃሉ በጸሎት በህብረት መሞላት ዘይቱ ነው። የሞተው ነገራችን ማነቃቃት፣ እየተውናቸው ያሉትን በጎ ተግባራቶች እንደገና ወደ ህልውና ማምጣት ብርሃን ለመጠበቅ ይረዳል። ሙት የሆነውን ነገር ብርሃንነትን ለመጠበቅ ይረዳል። ጻፊው ክርስቶስ የሚሰቅ በታሪካችን ውስጥ እንደሆነ ይገልጣል። ወደ ኋላ ያሉ ክርስቲያኖች የዓለምን መዘባበቻ ይሆናሉ።
እነርሱ አውቀዋል፣ ሰብከዋል፣ አውቀነዋል፣ ሰብከነዋል እያሉ በሚያሳፍር ነገር ሲኮሩ ክርስቶስ እንደገና ይሰቅሉታል። የተራበውን የታረዘውን ወንድም ስናልፍ ይህ ክርስቶስን መስቀል ነው። አለማመን ብቻ ሳይሆን ክርስቶስ መስቀል ነው። አለማመን ብቻ ሳይሆን ክርስቶስን እንደገና መስቀል ያስከትላል። አይሁድ አንድ ጊዜ ሰቀሉት። እኛ ብዙ ጊዜ ሰቅለነዋል። የተቀበሉቱ የተባሉ ያመኑቱ ናቸው። ማመን መቀበል መባል ትልቅ ፍቺ ነው። ማመን መስማት ብቻ አይደለም። ማመን መገንዘብ ብቻ አይደለም። ማመን መቀበል ከሆነ እኛም በማድረግ ዋጋ የምናገኘው ሳይሆን እግዚአብሔር ያደረግልን መጀመሪያ የምንቀበልበት ነው። የምናደርገው በጎ ነገር ሁሉ ስለተቀበልነው የምናደርገው ያለ እምነት በጎ ነገር ማድረግ ኃጢአት ነው። አንድ በጎ ነገር ብቻውን ሊደረግ ይችላል። በእግዚአብሔር ዘንድ ዋጋው የሚኖረው በእውቀት፣ በእምነት፣ በፍቅር ሲደረግ ብቻ ነው። በእምነት ያልሆነ ሁሉ ኃጢአት ነው። ዳግመኛ በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንን ሐዋርያነትንም ተቀበልን ይላል። ሮሜ ምዕራፍ 14 ቁጥር 26 ላይ ከተለያየ አስተምሮች ዘንባል የተነሳ መታዘዝ ይኖራል ማለት ነው። አንዳንድ ጊዜ በሩቅ ምስራቅ ያሉ የሂንዱና የቡድሂዝም እምነት ተከታዮች የሚያደርጓቸው ክርስቲያኖች ላያደርጉት ይችላል። እግዚአብሔር ግን የሚፈልገው ከእምነት የሚነሳው መታዘዝ ነው። አንድ ህንፃ መነሻው መሰረቱ ነው። አንድ አውሮፕላን መነሻው ጽኑ የሆነው መንደርደሪያ ነው። እውነተኛ ምግባር መነሻው እውነተኛ እምነት ነው። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅመንም በማለት እምነት ምግባርም እምነት እንዲኖረው ይናገራል። ገላትያ ምዕራፍ 5 ቁጥር 6 ላይ ለተቀበሉት ሁሉ ግን በስሙ ለእነሱ የእግዚአብሔር ልጆች ይሁኑ ዘንድ ስልጣን ሰጣቸው ይላል። ዮሐንስ ወንጌል 1:12 ላይ የመንፈስን ጸጋ የምንቀበል እኛ እምነት ይባላል። ለሚያንኳኳ ወዳጅ ድምፁ ሰምቶ መክፈት እምነት ይባላል። ለሚያንኳኳ በዘላለም ኪዳን ወደ ሰው የመጣው ክብር ልቡን ከፍቶ መቀበል። በዘላለም ኪዳን ወደ ሰው የመጣውን ክብሩ ልቡን ከፍቶ መቀበል እምነት ይባላል። ጌታችን ኢየሱስ ክርስቶስ ወደኛ የመጣውን ወደኛ ዓለም የመጣውን ወደኛ ቤት ለሰው ልጆች ወደ ሰራበት ቤት የመጣውን መቀበል። ለዛ ነው ራእይ ምዕራፍ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ደጁን ቢከፍትልኝ፣ ማንም ድምፄን ቢሰማና ደጁን ቢከፍትልኝ ወደ እርሱ ይገባሉ፣ ከእርሱ ጋርም እራት ይበላሉ። ታላቁ ንጉሥ ነው የሚያንኳኳ። የፈጠረ ቤቱን የሰራ የቤቱ ባለቤት ነው የሚያንኳኳ። ለሚከፈትለት ለዚያ ሰው የህይወት ሰላም፣ እረፍት፣ ደስታ ይሆንለታል። ወደ ቤቱ ለሚያስገባ ከሱ ጋር እራት ከሱ የታላቁ ንጉሥ ግብዣ። ክብር ለኢየሱስ ይሁን። የተቀበለልን የወደደን ያከበረን እግዚአብሔር ይባረክ። እኛን ይቆሞ ይለምንናል፣ እኛን ይጠይቀናል። ማን ነው ራሱ በሰራው ቤት ላይ ሌሎችን የሚጠይቅ? እኛ የእሱ ቤት ነን። ለዛ እኮ ነው ሐዋርያው በቆሮንቶስ መልእክት ላይ እናንተ የእግዚአብሔር ቤት እንደሆናችሁ አታውቁምን ይለናል። እኛ የእግዚአብሔር ቤት ነን። ራሱ አምላካችን የሰራን ቤት ነን። የራሱ ቤት እንደፈለገው ማድረግ ይችላል። ልክ ለኤርምያስ ላይ ሸክላ ሰሪው ሸክላን እንደፈለገ አድርጎ እንደገና እንደሚሰራ እኛንም ጌታ እንደሚፈልግ እንደሚወድ አድርጎ ማድረግ ይችላል። ግን የእኛን ፍቃድ ነፃ ፍቃድ ስለሰጠን ፈጥሮ ነፃነትን የሚሰጥ አምላክ ነው። ሰው ያልፈጠረውን የሚገልበት ዓለም ውስጥ ነው ያለው። ሀብታም ለድሃው ጌታን ለመሆን የሚሞክርበት ምድር ላይ ነን ያለን። መንግስት ያልፈጠረውን የሚገሉበት ምድር ላይ ነን ያለን። አምላካችን ግን ፈጥሮ ያከበረን የእኛን ፍቃድ የሚጠይቅ አምላክ ነው። ለዛ ነው በደጅ ቆሜ አንኳኳለሁ። አንድ ተረት ልንገራችሁ። አዲስ አበባ አካባቢ ነው። ሰውየው ቤት ሰርቶ ያከራያል አሉ እና ቤት ሰርቶ ሲያከራይ ከዛ በኋላ ክራዩን ለመሰብሰብ ይሄዳል። ከዛ አንዱ ቤት ወደ አንዱ ቤት እየሄደ ክራዩን እየሰበሰበ ከዛ አንዱ ቤት ደጅ ላይ በጣም ከባድ ዝናብ ይዘንባል። ከዛ ቤቱን ያንኳኳል። ቤቱን ሲያንኳኳ ማንም ይከፍትለት የለም። በቃ ዝናቡ እዛው እያለ አባራና
ከዛ መጨረሻ ላይ ማን እኔ ነኝ ተሸማ እሼቴ እደጅ ቆሜያለሁ በገዛ ቤቴ አለ ይባላል። እደጅ ቆሟል። በገዛ ቤቱ ላይ እደጅ በርግዶ መግባት ሲገባው እደጅ ቆሟል። አየ ሰውዬው እኔ ነኝ ተሰማ እሼቴ እደጅ ቆሜያለሁ በገዛ ቤቴ። ይህ ምን አይነት ድንቅ አምላክ ነው! ምን አይነት ፍቅር የሆነ አምላክ ነው! ሰዎች አምጾ ከሱ ፍቃድ ውጪ ሲሆኑ በርህራሄ የሚጠብቀን፣ በቸርነቱ የሚጠብቀን፣ እድሜያችን በሙሉ በማይሆን ነገር ስንጨርስ፣ በማይሆን ነገር ስናጠፋ በምህረቱ የሚጠብቀን፣ በቸርነቱ የሚራራልን፣ አቤት እንዴት አይነት ቸር አምላክ ነው! እንዴት አይነት ፍቅር የሆነ አምላክ ነው! ምህረቱን በህይወታችን ያበዝ። በማይሆን ነገር ተጠምደን ወደ ክፋት በምንሮጥበት ጊዜ የሚጠብቀን፣ ይመጣሉ ብሎ የሚታገሰን፣ የሚያባብለን፣ ክብር ለእሱ ይሁን። ክብር ለማያልቀው ስለ ምህረቱ ስለ ቸርነቱ ይሁን። አሁንም ታግሶናል። አየ አንተ ጴጥሮስ መልእክት ላይ ስለ ኖህ 120 ዓመት በሙሉ ስለታገዘው ስለ ኖህ እያነሳ ልክ እንደዛው ዘመንም አሁንም እግዚአብሔር በትዕግስቱ በምህረቱ ጠብቆናል። እየታገዘን ነው። መቼ ይመጣሉ ብሎ ተስፋ ያደርገናል። ታዲያ ስለዚህ ፍቅር የሆነው አምላክ ምላሽ አትሰጡ? ወደ ኢየሱስ አትመጡ? ቶሎ ወደዚህ መርከብ አትገቡ? ከአመፃችሁ አምልጡ። የሚያድን እግዚአብሔር ብቻ ነው። የእግዚአብሔር ልጅ ኢየሱስ ብቻ ነው። ለሰው ልጆች የሚራራ እግዚአብሔር ብቻ ነው። ለሰው ልጆች በመራራት ልጁን ኢየሱስን ሰጥቷል። ሌላ አሁን የሚሰጠው ነገር የለም። ወላ እንትን የማያድን ነገሮች እየተከተልን ዘመናችን አንጨርስ። ሰዎች እኮ ለራሳቸው ሲሉ ነው፣ ለማይሆን በምድር ላይ ለሚያገኙት ነገር ብሎ ነው የሚያፈዙት። ኢየሱስን እያፈዙ ብዙዎች ጠፍተዋል። እንዳንጠፋ የሚራራ አምላክ ነው ያለን። የምህረት እጆቹ ዘርግቶ ነው ያለን ሊቀበለን። ስለዚህ ኑ ወደ ኢየሱስ ኑ። የሚያድን ኢየሱስ ብቻ ነው። ኑ ሰላም የሚሰጣችሁ ኢየሱስ ብቻ ነው። ኑ እረፍት የሚሰጣችሁ ኢየሱስ ብቻ ነው። ኑ አንድ ጎደሎ አለባችሁ፣ በምንም በየትኛውም ሁኔታ ሊሞላ የማይችል ክርስቶስ ብቻ ሊሞላ የሚችል የሆነ አግኝታችሁ ብዙ ነገር ኖሯችሁ ጎሏችሁ ምንድን ነው በቃ ይሄም አለኝ ይሄም ኖረኝ ይሄም አግኝቼ እንዴት እንደዚህ ይሆናል እንዴት ይቅበዘበዛለሁ። በዓለም ላይ እየተቅበዘበዛችሁ ያላችሁት አንድ ነገር ይጎልባችኋል። ያንን የህይወት ጌታ የሆነውን ኢየሱስ ክርስቶስ ወደ ውስጣችሁ ስታስገቡ ታርፋላችሁ። የሚያሳርፍ እሱ ነው። ኑ እኔ ያሳርፋችኋለሁ ብለዋል። የሚያሳርፍ የእግዚአብሔር ልጅ ኢየሱስ ብቻ ነው። ስለዚህ ኑ፣ ጌታ ይወዳችኋል። እግዚአብሔር ይወዳችኋል። ልጁን ኢየሱስን ሰጥቷችኋል። ኑ ወደ ኢየሱስ፣ ኑ ወደ ጌታችን። አሁን የሚሆነውን አትዩ። በክርስቲያኖች ዓለም ላይ የሚሆነውን አትዩ። ክርስቶስ ለጴንጤ አልሞተም፣ ለጴንጤዎች ብቻ አልሞተም። ክርስቶስ ለኦርቶዶክስ አልሞት፣ ክርስቶስ ለሁሉም ሞቷል። ሃይማኖታችን ኢየሱስ ክርስቶስ ነው። እሱን በመጠበቅ ነው። ለእሱ ምላሽ በመስጠት ነው። እሱን በመታዘዝ ነው። ለተቀበሉት ሁሉ እግዚአብሔር ልጆች እንዲሆኑ እግዚአብሔር ስልጣን ሰጥቷቸዋል። አሁን ስልጣን ያለን ሰዎች ነን። ማንም በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው፣ ስልጣን አለው። ጌታ ይባርካችሁ፣ ዘመናችሁ ይባረክ። አሁንም ኑ ወደ ኢየሱስ። ጌታ ጸጋውን ያብዛላችሁ። አምላክ ሆይ ስለ ሁሉ እናመሰግናለን። ለብዙዎች ይህንን እውነተኛ የሆነውን እውቀት ስለምታበራላችሁ ወደ አንተ ስለምታመጣቸው አመሰግናለሁ። ከፍ በል፣ ሁሉ ለክብር ይሁን። እግዚአብሔር ለብዙዎች ልቦናቸውን ስለምትከፍት አመሰግናለሁ። ከፍ በል፣ በምትወደው ልጅ በኢየሱስ ስም አሜን።